የተቀበለቻቸው ሲሆን ወላጅ አባቱ ቶኒ ግን ለ3 ዓመት ያክል አንድም ቀን መጥተህ አልጠየከኝም በማለት ገና ከመምጣቱ ነገሩን በቁጣ ጀምሮታል። ይህ በእንዲህ እንዳለ የኒክ እህት የሆነችው ኬትም ከባለቤቷ ስኮት ጋር ወደዚሁ ቤት መጣለች። ኬት በበኩሏ ከኒክ በተሻለ ሁኔታ ቶሎ እየመጣች ጠይቃቸዋለች። በዚህም ምክንያት እሷም ሆነ ባለቤቷ ነጭናጫ በሆነው ቶኒ ዘንድ ጥሩ ቦታ ተሰጥቷቸዋል። ታዲያ የሁሉ ነገር ተፈጥሮ ሰዎች መጥተው ሰላም ሲባባሉ በቤት ውስጥ ግርግር ሲፈጠር የኒክ አያት ምንም እንዳልተፈጠረ ከአንድ ሶፋ ላይ ቁጭ ብሎ ቲቪውን እያየ ነበረ። ኒክና አንጂም ሌሎቹም መጥተው ሰላም ቢሉትም እሱ ግን ባጠገቡ ምንም እንዳላለፈ ቆጥሯቸው ቲቪው ማየቱን ቀጥሏል። ትዕይንቱ ሲቀየር ፍጹም ተስማምተው የማያውቁት ቤተሰቦች ሰብሰብ ብለው በአንድ ጠረጴዛ ላይ ተቀምጠዋል። በጊዜውም የኒክ ፍቅረኛ የሆነችው አንጂ ለባለቤቷ እህት ላኪ በኋላ መንግስት ምናልባት ኳራንታይን አዞ ሊሆን በቤት ውስጥ ቆዩ የሚል ምልክት በጽሁፍ ለቤተሰቡ አባላት በዘረኝነት ተሞልታ ወዲያውኑ መርፌውን ራሷን ወቅታለች። አንወጋም እምቢ ብለው የተቀመጡትን ደግሞ ቶኒ የግዴታ መወጋት አለባችሁ በማለቱ ምክንያት በአሁኑ ሰዓት ቤተሰብ ውስጥ የሚገኙት ሁሉም ሰዎች ይህንን ምንነቱ የማይታወቅ መርፌ ተወግተዋል። ታዲያ የዚህ ጊዜ ነበረ ከቴሌቪዥኑ ውጪ የሰዎችን አይን እንኳን ማየት የሚያስጠላው አያትየው ከአፍ ውስጥ ጥቁር ፈሳሽ እየወጣ ወዲያውኑ ህይወቱ ያለፈው። አንጂም ይህንን እንዳየች እኔ ቀደም ሲል ተናግሬ ነበረ ምናልባት ሰውነቱ ለመድኃኒቱ አለርጂ ሊኖርበት ይችላል። ማናችንም መወጋት እንዴ ከሆነ በምንም ተአምር ከሱ ጋር ልትኖር እንደማትችል እየተናገረች ነው። ይህ በሚሆን ሰዓት የተዘጋባት አንጂ ቴሌቪዥን አግኝታ ነበረ። ቲቪውንም በመከፍተው ሰዓት ዝም ብሎ ቁጥሮችን ይቆጥር የነበረ ሲሆን እሷም ልክ መልሳ ቲቪውን እንደ አምላክ እየቆጠረው የነበረው ቶኒም ይሄ አምላክ አለው አምላኬ ነው ቲቪው በማለት እውነት እሱ የሚያመልከው አምላክ የእግዚአብሔር ልጅ ከሆነም ምልክት እንዲሰጠው ቲቪውን መጠየቅ ይጀምራል። የዚህን ጊዜም የሞተችው ኬት ሆድ መንቀሳቀስ የጀመረ ሲሆን ይሄ ለቶኒ ከአምላኩ የተሰጠው ምልክት፣ ለዶክተሯ አንጂ ደግሞ አሁንም ድረስ ልጁ በህይወት እንዳለ የሚያሳይ ምልክት ነው። የዚህን ጊዜም አንጂ ከልቧ ማልቀስ ትጀምራለች። ከዚህ ቀደም በነበረችበት ክፍል ውስጥ በንዴት የቶኒን ጭንቅላት በጠርሙስ መታ መሬት ላይ እንዲወድቅ አድርገዋለች። ኒክ ደግሞ ወዲያውኑ ቲቪውን በጭንቅላቱ ላይ የለቀቀበት ሲሆን ይህም የቶኒን ሰዓት ወጣቱ ቁልፍ ያለው መኪና ውስጥ እንዳለ ይናገራል። ሆርሞን ደግሞ እነሱን ትቷቸው ወደ መኪናው መሄድ አይችልም፣ ምናልባትም እየዋሻኝ ነው በማለት ወጣቱ ላይ ድብደባውን ጫን በሚያደርገው ሰዓት አማራጭ የሌለው ወጣት ቁልፉ ራሱ ጋር እንዳለ ተናግሮ ለሆርሞን ሰጥቶታል። መኪናውን በማስነሳት ይህም ሞተረኛ መከተል የጀመረ ሲሆን እሱን እያሳደደው በነበረ ሰዓት ግን አንድ ትልቅ መኪና በመሃል ገብቶበት ማይክን ወደኋላ እንዲቀር አድርጎታል። የጠየቀችው ነው። ማይክን በስራ ምክንያት ከሀገር እንደሚዞርና አሁንም ለቀናት ሌላ ቦታ መሄዱ እንደማይቀር ይናገራል። የሰማችው ነገር ግን ለማያ አሳማኝ ሆኖ አላገኘችውም። በዚህም ምክንያት ማይክን ትታው ሄዳለች። ይህ በእንዲህ እንዳለ ኦርሞን ሁሉን ቁጡን እንዲያስቀምጥ እየተናገረው ነው። በጊዜውም ጨካኝ የሆነው ኦርሞን ምን ያህል ግድ እንደማይሰጠው ለማሳየት ስቲቨንን በጥይት መጥቶታል። ከዛም ከከተማ በረጅም ርቀት እናም ለኩፐር ያሳየችውም የነገረችውም መድኃኒቱን ስለያዘው ሳጥን ብቻ ነው። ስለተቀረው ነገር አብዛኛዎቹን በሚስጥር ይዛቸዋለች። ይህ በእንዲህ እንዳለ በቼዝ ዘንቢ ተብሎ የነበረው ብሮዲ በኬሲ ተከሷል። ፕሮግራማቸውንም ከጨረሱ በኋላ ኬሲ ይሄንን ለማንም እንዳያወራ ብሮዲን ቃል አስገብተዋለች። የድት ሴትዮዋን አንቆ የገደላት ሲሆን እዚህ የተገኘበት ወንጀሉም ይኸው ነው። ምንም እንኳን ቼዝ በመነግራቸው ሰዓት ለማመን ከብዷቸው የነበረ ቢሆንም አሁን ላይ ግን እያንዳንዳቸው እዚህ የሚገኙት በወንጀላቸው ምክንያት እንደሆነ ገብቷቸዋል። እናም ከዚህ ተርፎ ሊወጣ የሚችለው ምሯ ቅዠት እንደሆነ በመናገር ቼዝን ለማረጋጋትና እናቷን እንዳልገደለች ለማሳመን እየሞከረ ነው። በሌላ በኩል ደሴቱ ላይ የሚገኙት ቡድኖች ከያሉበት የተገናኙ ሲሆን የሚተርፈውም የተወሰነ ሰው እንደሆነ ገብቷቸው የምተርፈው እኔ ነኝ ለማለት እርስ በእርሳቸው መገዳደል ጀምረዋል። እያንዳንዳቸውም ተገዳድለው በመጨረሻ ቼዝ ብቻ የቀረች ሲሆን እሷም ታሪካችን የሚጀምረው መቆየት ኤክስሬን ጠርቶ ያገኘውን ቀለሃ መሰል ዕቃ ያሳየዋል። ኤክስሬም ቀለሃ መሰሉን ነገር ከስታንሊ ላይ ተቀብሎት ምን እንደሆነ በደንብ አጣርቼ ነገ እሰጥሃለሁ በማለት ይወስደዋል። በቀጣዩም ቀን ኤክስሬ ቁፋሮ እንደጀመሩ ቀለሃ መሰል ነገር አገኘው በማለት
ለፔንዲ ካሳየው ከተወሰኑ ደቂቃዎች በኋላ የካምፑ ዋና ዳይሬክተር የሆነችው ጆርዲ በመኪና ትመጣለች። ስታንሊ ያገኘውን ነው አሳየው ብሎ የሚያሳየው ልክ ራሱ እንዳገኘው ጆርዲያቸው ግን በዙሪያቸው ያሉትን ታራሚዎች በማስቀናቱ አንድ ቀን ዚጊ የተባለ ታራሚ ስታንሊና ዚሮን አብራችሁ መስራት አትችሉም በማለት ነገር በመፈለጉ ስታንሊ በጣም ተበሳጭቶ ከዚጊ ጋር ድብድብ ውስጥ ይገባል። ይህም ጊዜ ዚሮ ዚጊን ከኋላው በማነቅ ትንፋሹን ጸጥ ሊያደርገው ሲል የቁፋሮ ቦታ ተቆጣጣሪ የሆነው ፔንዲ ደርሶ ያስቆማቸዋል። ፔንዲም ቀጥሎ ዋና ዳይሬክተሯ ጆርዲንና ምክትል ዳይሬክተሩ ዴኪን በመጥራት ለድብድቡ ዚሮንና ስታንሊን ብቻ ጥፋተኛ አድርጎ መውቀሱን ሲቀጥል ዚሮ በጣም ስታንሊ በሚል የቤተሰቦቹ ስም የተሰራ ሳጥን ውስጥ ይዞ ሲጓዝ በኬት እንደተዘረፈና ኬትም ስታንሊ የሚለውን ወርቅ የያዘ ሳጥን ወስዳ እንደቀበረችው እንረዳለን። በጣም በሚያስደንቅ ሁኔታም ዚሮ ደግሞ የብልሃተኛዋ ሴት ጂፕሲ የልጅ ልጅ ሲሆን ምንም እንኳን ኢላይ የጂፕሲን ውለታ ረስቶ ወደ ተራራው ሳይወስዳት በመቅረቱ ዘሩን ቢያስረግምም ስታንሊ ግን የጂፕሲን የልጅ ልጅ ዚሮን ወደ ተራራ እነዚህ ሁለት ተጫዋቾች 300 ሚሊዮን የተሻለ ነው መሞከሩ አይከፋም በማለት የ30 ቀን ቻሌንጁን ተቀብሏል። ይህንን 30 ቀንም እሱ በሄደበት ሁሉ የምትከተለው አንጀላ የተባለችን ሴት መድበዋል። የሴቲቱ ስራም የሚሆነው ገንዘቡ እንዴት አጠፋ አጭበር። ማታም ሴት ይዞ ክፍል ውስጥ እየተዝናና በነበረ ሰዓት አንጀላ ደውላ ታቋርጣቸዋለች። አንጀላ እንደምትለው ከሆነ ከምንም ነገር በላይ አሳሳቢ የሆነ ስብሰባ ማድረግ አለበት። ቲም ማጥፋት የነበረበትን አብዛኛውን ገንዘብ አጥፍቷል። ቀድሞ የሚወዳደርበትን ቡድንም ቦልስ በማለት አዲስ ስያሜ ሰጥቶት በአዲስ ዩኒፎርም ከሱ ስር እንዲሰሩ እያደረጋቸው ነው። ይሁንና ቡድኑ ጨዋታ ላይ ሊሳካለት አልቻለም። ምንም እንኳን ገንዘብ ቢኖራቸው ወደሱ ጋር መጣለች። አንጀላ ምን እንደሆነ በምትጠይቀው ሰዓት አንዴ ሞንቲ ተሸንፏል በማለት ሁሉንም እውነታ ይነግራታል። ይህንን የሰማችው አንጀላም ወዲያው